አሁን በተሰማ መረጃ በደቡብ ትግራይ ሰሃርቲ ወረዳ ግጀት ከተማ በሚገኘው ሁለተኛ ደረጃ ትምህርት ቤት ላይ ነሐሴ 20 ቀን ምሽት ላይ ከባድ ድሮን ጥቃት ተፈጽሟል። ጥቃቱ በትምህርት ቤቱ ቅጥር ግቢ ውስጥ በሚገኝ አንድ የብሎክ ህንፃ ላይ ያረፈ ሲሆን ህንፃው ሙሉ በሙሉ ስለመውደሙም ነው የተገለጸው። ነገር ግን ጉዳዩ አነጋጋሪ የሆነው ከጥቃቱ በስተጀርባ ያለው ምክንያት ነው። ምንጮች እንደሚሉት ከሆነ ህወሓት ይህንን ትምህርት ቤት የጦር መሳሪያ ማከማቻ አድርጎ የተጠቀመበት ነበረ ተብሏል። የሰሞኑ የድሮን ጥቃቶችም ቢሆኑ መረጃዎችን መሰረት ያደረጉና ኢላማቸውን የጠበቁ ስለመሆናቸውም ነው የተነገረው። በሌላ በኩል የክልሉ ትምህርት ቢሮ ኃላፊ ዶክተር ኪሮስ ግዑሽ ድርጊቱን አጥብቀው ኮንነውታል። ትምህርት ቤቱ ለበርካታ ተማሪዎች አገልግሎት የሚሰጥ ተቋም መሆኑንም ጠቅሰዋል። ዓለም አቀፉ ማህበረሰብ ድርጊቱን እንዲያወግዝም ጥሪ አቅርበዋል። ትምህርት ቤቶች ለጦርነት መሸሸጊያ መሆን አለባቸው ወይስ ጥቃቱ መቆም አለበት? እናንተ ምን ትላላችሁ? ሐሳባችሁን በኮሜንት ላይ አጋሩኝ። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። በትግራይ ሌሊቱን በተፈጸመ የድሮን ጥቃት አንድ ትምህርት ቤት ሙሉ በሙሉ መውደሙ ተሰማ። በደቡብ ትግራይ ሰሃርቲ ወረዳ ግጀት ከተማ በሚገኝ ሁለተኛ ደረጃ ትምህርት ቤት ላይ በድንገት በተፈጸመው የድሮን ጥቃት ትምህርት ቤቱ ከፍተኛ ውድመት ደርሶበታል። የትግራይ ክልል ትምህርት ቢሮ በወረዳው ሰሃርቲ ግጀት ከተማ በሚገኘው ሁለተኛ ደረጃ ትምህርት ቤት ላይ በተፈጸመው የድሮን ጥቃት በዓለም ባንክ እርዳታ የተቋቋመው የአይሲቲ ማዕከል መውደሙን ያስታወቀ ሲሆን በወቅቱ በቦታው ምንም አይነት ወታደራዊ እንቅስቃሴ እንዳልነበረ የገለጸው ቢሮ ዓለም አቀፉ ማህበረሰብ ድርጊቱን እንዲያወግዘው ጥሪ አቅርቧል። በሌላ በኩል ምንጮች እንደገለጹት ጥቃቱ የተፈጸመው ምሽት 4 ሰዓት አካባቢ ሲሆን ትምህርት ቤቱ መሳሪያ ማከማቻ ሆኖ በማገልገሉ ኢላማውን የጠበቀ የድሮን ጥቃት እንደተፈጸመበት ገልጸዋል። የእናንተን ሐሳብ አስተያየት በኮሜንት አጋሩን። ተመልከቱ፣ በደንብ አድምጡኝ፣ በደንብ አስተውላችሁ አድምጡኝ። ኢትዮጵያ ውስጥ እየኖርን ከታጠቁ ኃይሎች ጋር እየኖርን ያለን ኑሮ ትንቅንቅ ተመልከቱ። እኔ መነሻዬን ያረኩኝ ከጅጅጋ ነው፣ መድረሻዬ አዲስ አበባ ነው። እየመጣው ነው ያለው መኪና ይዤ ማለት ነው። መንገድ ላይ ያለው ትንቅንቅ አይወራም። አዋሽ 7 ላይ ደረስኩ። አዋሽ 7 ላይ ከላ ደርሼ ከላ በሰላም ተፈተሽኩ አለፍኩና ከተማ ጫፍ ላይ ሲደርስ አንደኛው የትራፊኮች ኃላፊ ነኝ ይላል፣ አንደኛው ሌላ ትራፊክ ነው። ያኛው ጆሃር ይባላል፣ አንዱ መሐመድ አሚን ነው የሚባለውና አስቆሙኝ ምን ብሉኝ ጥሩ ነው መንጃ ፍቃድ ማውጫ ጠየቁኝ አለ ያልኳቸው። መንጃ ፍቃድን ሰጠው፣ ማውጫን ሰጠው። ቦሎ አሉኝ አሳየው። ሶስተኛ ወገን መንገድ ፋንዳ አሉኝ አሳየዋቸው። የጎደለ አለ አሉኝ። ምንድነው አልኩ። ጫት የቃምኩ መታላል። እኔ በተፈጥሮም ጫት ቅሜ አላውቅም፣ እኔ አልቃምኩም አልኳቸው። እየቃምክ መታላል አልቃምኩ። አንተ እየቃምክ መተህ እኛ ምንም አልቃምንም አለ። ታረቃሙ አልኩና ያው እንግዲህ ትራፊክ ብር ሳውዝ አይፋታም አልኩና የተለመደውን 200 ብር አስቀምጬ እንኩ ብዬ ሰጠው። በ200 ብር ጫት የለም፣ በ1000 ብር ነው። 1000 ብር አንተ አለኝ። 1000 ብር እኔ የለኝም አልኩ። የለም አዎ ለጥ አረገና 5000 ነው ጫት ቅማል ብዬ የሚጽፈው ብሎ ይኸው ይሁት ዛሬ ይሁት ነው። በደምብ ተመልከቱ፣ አንብቡ። ይኸው ምን ይላል ማንበብ ትችላላችሁ። አዋሽ ከተማ ገቢ ጽህፈት ቤት ይላል። ጻፊ 5000 ብር ቅጣት። ለማንኳቸው አይቻልም አሉ። ጽፈናል 5000 ብር ሂድና ከፍለና አሉ። ጫት ስለቃም ትራፊክ ህግ ጫት ስለቃም 5000 ብር ያጽፋል እንዴ ስላቸው ስንፈልግ 10000 ብር እንጽፋለን አሉ። እሺ አልኳቸው። 5000 ብር ጻፉ። እኔ ሰው ሀገር ነው የምሄደው፣ ሩቅ ሀገር ስለምሄድ የት ሊቀጣ ስል ሂድና ከፍለና ይሉና ወዴት ይልካሉ? መሐመድ ኡስማን የሱፍ የሚባል ሰውዬ ጋር ይሰጣሉ። ሄድኩ። በመሐመድ የሱፍ ሐሰን የሚባል ሰው ሂጂ 5000 ብር ከፈልኩኝ መጣው። ምን ቢሰጠኝ ጥሩ ነው? የትራፊክ ደንብ ነው የተቀጣሁት። እሱ የሰጠኝ መሐመድ የሱፍ ሚሉት አዋሽ ከተማ ገቢ ጽህፈት ቤት ደረሰኝ ብሎ ነው የሰጠኝ። ያው 5000 ብር
ያው የከፈልኩበት ያው ታያችኋል። እቼ ነው እሁድ ነው ዛሬ ነው እኔም የለቀቁት ዛሬ ነው እና 5,000 ብር ከፍያለሁ ስል 5,000 ብር እኮ ለመንግስት ነው ከፈልከው እንደውም 5,000 ብር ጨምርባለሁ አለኝ። ትችላለህ በቃ ትችላለህ። ለምን አንተ አይደለም በእኛ ላይ ብትጫወተው በእኛ ላይ ብትጫወተው አንተ አይደለም ጊዜ ነው ብዬ አዋሽ ከተማ ውስጥ የትራፊክ አዛዥ ነኝ ባለ ሰው 5,000 ብር ተቀጥቼ ምንም ባላጠፋው መጥቻለሁ። ደግሞ ገንዘብን ለማንም ወሮ በላ ለመሐመድ የሱፍ ሐሰን ለሚባል ሰው አስገብቶ ገንዘብ አስገባ ስል በሱ አካውንት አስገብቻለሁ። ፎሎ ሼር በማድረግ እንደዚህ አይነት ድርጊት ከሚያደርጉ ሰዎች ላይ መንግስት ለኛ አንድ መፍትሄ እንዲፈልግልን ፎሎ ሼር በማድረግ አድርሱልኝ። በቃ ማሮናል፣ መኖር አልቻልንም። በገዛ ሀገራችን ላይ ሰልችቶናል። አንብቡ ጨርሱት። ያሳዝናል። ብቻ ምን እንደምናገር ራሱ ግራ ገባኝ። አንዳንዴ እኮ ህግ የሰጠን ህግ የምታገለግልበትን ህግ የምታስከብርበትን ስልጣን ለራስ ለግል እንድትጠቀም ሳይሆን እኮ ማህበረሰቡን እንድታገለግልበት ነው። የራስን ክስና የራስን ነገር እንድትሞላበት አይደለም። ብቻ ኢትዮጵያ ውስጥ ሰው ለምን ያማራል አይባልም። በቃ ያለ ብዙ ነገር አለ። በቃ አብይ አህመድ ዳንኤል ክብረት ትናንትና ያለውን አልሰማችሁም? ትናንትና ያቀረብኳላችሁ ሚዲያ ላይ አሁን በጣም በቃ ቤተ ክህነት አሁን ነው ያማረበት፣ አሁን ነው ጥሩ እየሰራ ያለው ሲል ነበር። የእሱ ጥሩነት ቤተክርስቲያን ስትጠቃ ዝም መባሉ ያሳዝናል። ታዲያ አብይ አህመድ ጋር በተገናኘ ሁለት የተለያዩ ሀሳቦች አሉ። አንደኛ ላይ በፊት የምታስታውሱ ከሆነ የተለየ የሆነ ፓተርኖች ነበሩ። ወደ ውጭ ሀገር ሲወጣ ሀገር ውስጥ በጣም ከፍተኛ ጥቃቶች ይከሰቱ ነበር። በጣም ኃይለኛ ህዝብ እልቂት ይፈጸም ነበር። የምታስታውሱ ከሆነ አሜሪካ ሲሄድ የሆነ ሲሄድ እልቅ ያደርጉ ነበር ህዝቡ። ታዲያ አሁንም ወደ አቡዳቢ ለሕክምና በሚል ሰበብ ሄዶ ሀገር ውስጥ ያለው ወለጋ ላይ ያለው ነገር በደንብ አድርገው እየተንሰራፋ ነው የሚሉ አንድ እይታዎች አሉ። ሁለተኛው እይታ ደግሞ አሁን ተከታታይ ማሰማችሁ ነገር ነው። አብይ አህመድ ሰሞኑ ሰወር ብሏል ከሚዲያ። በተለይም ይሄ ቅዳሜ ዕለት የተደረገው የመዝጊያ ፕሮግራም ላይ አለመገኘቱ መነጋገሪያ ነበረ። አንዳንዶች ጥርጣሬያቸውን ሲገልጹ ቆይተዋል። ሰውየው አንዳች ችግር እስካልገጠመው ድረስ እንዴት እንደዚህ ያለ ትልቅ ፕሮግራም ላይ ሳይገኝ ቀረ? ይሄ ልምዱም አይደለም። ስለዚህ አንዳች የሆነ ነገር አለ ማለት ነው የሚል በዚሁ አጋጣሚ ለማጣራት ጥረት አድርገናል። በማጣራት ሂደት ውስጥ ያገኘነው መረጃ እንደሚያሳየን ትክክለኛ መረጃ የጤና መቃወስ ገጥሞታል። በዚህ ምክንያት ለሕክምና ወደ አቡዳቢ ሄዷል። እንግዲህ የጡት እናት አለችው አይደለ? አቡዳቢ ወንድሙ አድርጊኝ ብሎ እናቱን የተማጸናት። ስለዚህ ወደ አቡዳቢ አምርቶ የሕክምና እየተከታተለ ነው። ምንም ስፔኩሌት ማድረግ አልፈልግም። ዋናው ነገር ትክክለኛው መረጃ ግን በጤና መቃወስ ምክንያት ለሕክምና መሄዱ ነው። ይሄ ሰውዬ ልክ አንድ ወቅት የኢትዮጵያ ጣፈንታና ሁኔታ በጣም አጣብቂኝ ውስጥ በወደቀበት ጊዜ መለስ ዜናዊ ለሕክምና ወጣና አልተመለሰም እንደተባለው እንደዚህ አይነት ነገር ቢፈጠር ሲያሉ ስፔኩሌት የሚያደርጉ አካላት አሉ። እንደሱ ካደረጉ ኢትዮጵያ በእግዚአብሔር የታየችበት ቀን ተብሎ የሚከበር ቀን ይሆናል ማለት ነው። ቱ ቢ ኦነስት አብይ አህመድ በዚህ ሁኔታ እኔ ለማንም ሰው ለሰው ክፉ አልመኝም፣ ግን የኢትዮጵያ ሕዝብ እረፍት የሚያገኝበት ይሄ ሁላ ሞት የሚያባራበት ምናልባትም ከዚህ በኋላ እንደዚህ ያለ ጭካኔ ዳግመኛ ማናይበት ሁኔታ እንዲፈጠር በማናቸው መንገድ ፈጣሪ ኢትዮጵያን ጎብኝቷታል ብዬ ነው የማምነው። ይሄ ሰውዬ አሁን ባለው ሁኔታ አጠቃላይ የህይወት ጉዞ በዚህ ሁኔታ ቢቋጭ ለኢትዮጵያውያን ለብዙሃኑ በጣም ትልቅ እረፍት ነበር። በመርከብም ሲሄዱ ሳለ መርከቡ ተናወጠ ይላል በመጽሐፍ ቅዱስ ላይ አይደል? የነነዌ ጾም የሚጾምበት ታሪክ ዮናስ
ዮናስ ባለመታዘዝ ምክንያት እሱ ያለበት መርከብ ሲናወጥና ሊሰጥሙ ሲሉ ህዝቡ ሁሉ ሲጮህ ራሱን ከመርከቡ አውርዶ ወደ ውሃው ወረወረ። በእኔ ያለመታዘዝ ምክንያት ነው ይሄ የመጣው። ስለዚህ ሁላችሁ ከምታልቁ አልታዘዝ ያልኩት እኔ ነኝ መቀጣት ያለብኝ ብሎ ከመርከቡ ዮናስ ዘሎ በወረደ ጊዜ አሳ ነባሪ ተቀበለው። አሳ ነባሪ ዋጠው። በአሳ ነባሪ ሆድ ውስጥም ለ3 ቀናት ቆየ ይላል። እግዚአብሔር ታደገው፣ እንዳይሞት አደረገው፣ ግን በአሳ ነባሪ ሆድ አቆየው። በሱ ምክንያትም መርከቡ ተናውጦ የእግዚአብሔር ቁጣ ደርሶበት ሌሎች በሱ ምክንያት ከማለቃቸውም እግዚአብሔር አንድ መውጫ መንገድ አዘጋጀ ማለት ነው። ስለዚህ አብይ አህመድ እንደ እንኳንስ በተፈጥሮ ህመምና ወዘተረፈ እግዚአብሔር ማለት ልቦና ቢኖረው ራሱን ወደ ባህር እንደወረወረው ዮናስ አብይ አህመድ ራሱን ወርውሮም ቢሆን የኢትዮጵያ ውስጥ ያለው ነውጥ እንዲቆም ያደርግ ነበር ህሊና ቢኖረው። ግን ደም ግብሩ ነው። ይሄ መንፈሳዊነት፣ ሞራል፣ ቅንነት የሌለውና በሰው ሞት የሚረካ በህዝብ እልቂት የሚያሾፍ ለጭካኔው ወሰን የሌለው የሚመራው መጥፎ አጋንንት መጥፎ መንፈስ እስከተደሰተ ድረስ በየቀኑ ህፃናት ቢታረዱ እናቶች ቢያልቁ ጉዳዩ ያልሆነ ግለሰብ ከመኖሩ ይልቅ ይህ በምስሉ ላይ የምትመለከቱት በኦሮምኛ የተጻፈው ጽሑፍ ወደ ፋኖ ካምፕ ስንገባ ነው የሚለው። በእነሱ አጠራር የፋኖ ካምፕ ቅድስት ቤተክርስቲያን ናት ማለት። የእነዚህ ሰዎች መሰረታዊ ጥላቻቸው የአማራ ብሔረሰብና የሚከተለው እምነት ነው። በእርግጥ አማራ በመሆኑ ሙስሊምም ሲያገኙ አይምሩ። አማራ በመሆኑ እምነት የሌለውም ቢያገኙ እንኳን አማራ መሆኑ ብቻ ለግድያ ስለሚመቻቸው ሲገሉ አይተናል። ይህ ወደ ፋኖ ካምፕ ስንገባ ብለው የለቀቁትን ቪዲዮ እዚህ ላይ ካያያዝኩላችሁ በኋላ ካቃጠሉትና ካወደሙት በኋላ ደግሞ ተመልከቱት። ይህ በዚህ በኩል የምታዩት ከማቃጠላቸው በፊት የተቀረጸ ነው። ይህ ደግሞ ከተቃጠለ በኋላ ቤተ መቅደሱም ታቦቱም የት እንደገባ አይታወቅም። መጽሐፍ ቅዱስም በዚህ መልኩ በምታዩት ወድሟል። ቤተ ክርስቲያን እንደዚህ ዘመን ተመችቷት አያውቅም ከሚሉ የሃይማኖት አባቶች ምንም አይነት መልስ ባንጠብቅም ግን ይህንን ጥቃት ካደረሱ ሰዎች እኩል ተጠያቂዎች ናቸው። አህመዲን ጀበል ክርስቲያኖች በስደት ሲመጡ ተቀብለናል በሚል ርዕስ የጻፈው ጽሑፍ ላይ ክርስቲያኖች ወደ ኢትዮጵያ ሲገቡ ተቀብለናቸዋል። ኡስታዝ አህመዲን ጀበል በደንብ አድርጋችሁ ኮፒ ሊንክ ሪፖስት ሼር አድርጉ። ለነገሩ አታደርጉም። ኦርቶዶክስ ለኦርቶዶክስ አይነሳም፣ ሼር አያደርግም፣ አያዳርስም። ከንፈር መምጠጥ፣ እንባ ማፍሰስ፣ አንገት መድፋት ብቻ ሆኗል ስራችን። እነሱ ግን በድፍረት ያልተፈጠረ ታሪክ ነው ብለው ሲነሱ እየተመለከትን ነው። እንደነዚህ አይነቶቹን ደግሞ መምህራችን መምህር ደረጀ ነጋሽ የታሪክ አተላዎች የታሪክ ምሁራን ሳትሆኑ የታሪክ አተላዎች ይልጠቅሷቸዋል። እውነት ነው። ኢትዮጵያውያንን ተቀብለና ክርስቲያኖችን ተቀብለናቸዋል አለ በፌስቡክ ገጹ መነጋገሪያ እንዲሆን ነው። እኛ ደግሞ ታሪክ ጠቅሰን እንናገራለን። በሶስቱ ህግጋት አስቀድሞ በነበረው በህገ ልቦና፣ ኋላ በህገ ኦሪት፣ ከዚያ በአዲስ ኪዳን በህገ ወንጌል የኢትዮጵያ ኦርቶዶክስ ቤተክርስቲያንና ኢትዮጵያ የነበራቸውን መሰናሰል በጥቂት ላስረዳችሁ ፈለግኩኝ። ከአዳም መፈጠር እስከ ሙሴ መምጣት ይሄውም ከ5500 እስከ 1600 ድረስ ባለው በህገ ልቦና በልቦና በሚመራው ህግ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በእውነትም ኦርቶዶክስ ቤተክርስቲያን አምልኮተ እግዚአብሔርን የምትፈጽም ሀገር እንደሆነች ወደ ኋሊት መለስ ብላችሁ ታሪክን፣ ድርሳናትን፣ አቤት መጻሕፍትን መመልከት ትችላላችሁ። በልቦናዋ ህግ ክርስቶስን የምትቀበል እግዚአብሔርን የምታመልክ ሀገር ኢትዮጵያ ናት። ከሙሴ መምጣት ያ ማለት ከክርስቶስ ልደት በፊት ከ1600 ዓመት ጀምሮ እስከ ክርስቶስ ድረስ በህገ ኦሪት ከሙሴ ጀምሮ እስከ ክርስቶስ በነበረው ደግሞ ኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን እንዴት ባለ ልክ ክርስትና እንዳለባት ጥቂት ማሳያዎችን ብቻ ልንገራችሁም። የመጀመሪያው ሙሴ ኢትዮጵያዊቷን ስለማግባቱ መጽሐፍ ይነግረናል። ሰፒራ ወይም ሲፓራ ትባላለች። ሙሴም ጥቁሪቷን አገባ ተብሎ እንደተጠቀሰው ያቺ ጥቁሪት የተባለች የካህኑ የዮቶር ልጅ ናት። ጥቁሪቷ የተሰኘችቱ ካህኑ ዮቶር ከሚዲያም ወገን የነበረ ካህን ነው።
ሚዲያም ማናት ብላችሁ መለስ ብላችሁ ብታጠኑ ያ አፍሪካ ተብላ የምትጠቀስበት ቦታ ላይ የምንገኝ ነን። አስቀድሞ በሕገ ልቦና ከሶስቱ የኖህ ልጆች ከኦሪት ዘፍጥረት ምዕራፍ 10 ጀምሮ ያለውን ታሪክ ብታነሱ ከኦሪት ዘፍጥረት ምዕራፍ 5 ጀምሮ ያለውን ታሪክን ብትመለከቱ ከሶስቱ የኖህ ልጆች ነገደ ካም ከነገደ ካም ውስጥ ኩሽ ካም አፍሪካን ይዟል። ከዛ ውስጥ የመጀመሪያው ልጁ ኩሽ ነው። በኩሽም ትጠራ እንደነበረ በደንብ ማየት መመልከት ትችላላችሁ። በሕገ ልቦና ያንን ካየን በሕገ ኦሪት ደግሞ አስቀድሜ እንደነገርኳችሁ ሙሴ ጥቁሪቷን ስለማግባቱ ያነሳልናል። ከዛስ በኋላ ምን ታሪኮች አሉን ብትሉ የመጀመሪያው እብነ ሜሌክ እብነ ሐኪም የተባለ የሚጠራው ቀዳማዊ ሚኒሊክ ልጅ የሆነው የመጀመሪያው ሚኒሊክ ቀዳማዊ ብለን የምንጠራው ንግስተ አዜብ ንግስተ ሳባ ከሰለሞን ዘንድ ሄዳ ጥበብን ተምራለች። ማቴዎስ ወንጌል ምዕራፍ 12 ቁጥር 40 ላይ ቁጥር 41 ላይ መመልከት ትችላላችሁ። ምን ይላል? ክርስቶስ ራሱ የመሰከረበት ነው። ንግስተ አዜብ በፍርድ ቀን በዚህ ትውልድ ተነስታ ትፈርዳለች፣ ምክንያቱም ጥበብን ለማየት ከሩቅ ምስራቅ ተሻግራ መጥታለችና እውነት ላለው ከሰለሞን የሚበልጥ ጥበብ በዚህ አለ ይላል ክርስቶስ። ያቺ ንግስተ አዜብ የተባለችቷ የቀዳማዊ ምኒልክ እናት ኋላ ንግስተ ሳባ የምንላት የሳባውያን ንግስት 52ኛ ሴት ንግስት ናት። ይህንን ከክርስቶስ ልደት 1000 ዓመት አስቀድሞ የነበረውን ታሪክ ነው። ኋላ እብነ ሐኪም ወይም እብነ ሜሌክ ከሰለሞን ዘንድ ሄዶ ከ20 ዓመቱ በኋላ ከመጣ በኋላ ታቦተ ጽዮንን ይዞ መጥቷል። እንዲሁም ሌዋውያን ካህናት 12000 የሚጠጉ ቤተ እስራኤላውያንም አብረው መጥተዋል። 12ቱም ካህናት አብረው መጥተዋል። የአይሁድ ትምህርት አይሁድም በዛ አማካኝነት ወደ ኢትዮጵያ መጥተዋል። እሱ ብቻ ሳይሆን ከሙሴ ጀምሮ እስከ ሰለሞን ድረስ ያሉ መጻሕፍትም አብረው መጥተዋል። የት? ኢትዮጵያ። መቼ? ከክርስቶስ ልደት ከ1000 ዓመት በፊት ነው የምነግራችሁ። ከዛ በኋላ የኦሪት አስተምሮ የኦሪት መስዋዕት ስርዓቱ በሙሉ ኢትዮጵያ ላይ እንደነበር ይታወቃል። ያን ሁሉ ትተን በቅርብ ደግሞ ወደ ነበረው ታሪክ እንምጣ። ከክርስቶስ ልደት በኋላ ዓመተ ምህረት ብለን ስንጠራ ኢየሱስ ክርስቶስ ተወልዷል። ዓመተ ፍዳ ዓመተ ኩነኔ ቆሟል። ምህረት ታውጆልናል። ምህረት መጥቶልናል። ክርስቶስ ኢየሱስ ተበጅቶ አድኖናል ብላ ካላንደሯን ዓመተ ምህረት ብላ መጥራት ጀመረች። ክርስቶስ ከተጸነሰበት ኋላም ከተወለደበት ጀምሮ እስካሁን 2018 ዓመተ ምህረት ነው። ከክርስቶስ ጀምሮ ልክ ክርስቶስ በ034 እንዳረገ መጻሕፍት ይነግረናል። በሐዋርያት ሥራ ምዕራፍ 8 ላይ እንደምንመለከተው ጃንደረባው ባኮስ ተብሎ የሚጠራው ታላቁ አባታችን በ038 ዓመተ ምህረት ክርስቶስ ካረገ ከ4 ዓመት በኋላ በቤተ ሳይዳ በፊልጶስ ተጠምቆ እኔ ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ በስሙ እንዳልጠምቅ የሚከለክለኝ ምንድነው ብሎ አስቡት። የኢሳይያስን መጽሐፍ እያነበበ በፊልጶስ ሐዋርያ ተጠምቆ ኋላም ጥምቀትን ብሎም መስቀልን አልፎም ክርስትናን ከክርስቶስ መነሳት ከ4 ዓመታት በኋላ ጃንደረባው ባኮስ የተባለው ወደ ኢትዮጵያ ይዞ መጥቷል። በዚህ ጊዜ የሚገርማችሁ ቅዱስ ጳውሎስ 14 መልእክታትን የጻፈው ጳውሎስ እንኳን ገና ክርስትናን አልተቀበለም። ኢትዮጵያ እኮ ክርስትናን ስትቀበል ሐዋርያው ቅዱስ ጳውሎስ እንኳን አልተመለሰም እኮ አልተመለሰም። አሳዳጅ ነበር። ይሄውም በሐዋርያ ሥራ ምዕራፍ 7 ላይ ተቀምጧል። ቅዱስ ጳውሎስ ክርስቶስ እንደተቀበለ ከሐዋርያ ሥራ ምዕራፍ 14 በኋላ ነው የምናገኘው። በሐዋርያ ሥራ ምዕራፍ 8 ግን ጃንደረባው ባኮስ ኢትዮጵያዊ እያለ የሚጠራው ክርስቶስ ኢየሱስ የሕያው የእግዚአብሔር ልጅ ነው፣ በስሙ እንዳልጠመቅ ምን ይከለክለኛል ብሎ ተጠምቆ አምኖ ክርስቶስን ሰብኮ ክርስትናን ተቀብሎ መስቀሉን ጨብጦ ክርስትናን መጥቶ አስፋፍቷል። ያ ብቻ ለሚገርማችሁ በጣም የንግድ ትስስራችን ከፍተኛ ስለነበረ ክርስትናን የተማሩት የአይሁድ ስርዓትም የነበረባቸው ኢትዮጵያ ነጋዴዎች በሚሄዱባቸው ቦታዎች ሁሉ ክርስቶስና ክርስትናን ቤተክርስቲያን እየሰበኩ የንግድ ስራቸውን ከፍ ያደርጉ ነበር። ከዛ 325 ላይ ስንመጣ ደግሞ የመጀመሪያ ጳጳስ ተብሎ የሚጠራውን ታላቁን አባት አቡነ ሰላማ ከሳቴ ብርሃን ቅዱስ ፊሬሚናጦስን የመጀመሪያ ጳጳስ አርጋ ሹማ መጻሕፍት ተተርጉመውልናል። አስቀድሞ የብሉያት መጻሕፍት በቀዳማዊ ምኒልክ ኋላ ደግሞ በ9 ቅዱሳን እንዲሁም በአቡነ ሰላማ የቤተ ክርስቲያን የሐዲሳት መጻሕፍት ተተርጉመው በስፋት ክርስትና መጥቷል።
እሱ ብቻ አይደለም የንግስና ስርዓታችን ጠንካራ ስለመሆኑ 9 ቅዱሳን ከመጡ በኋላ ምንኩስና ተስፋፍቷል። ከዛስ በታላቁ በአጼ ካሌብ አማካኝነት ትልቅ ስራ በኢትዮጵያ ተሰርቷል። ይሄውም አስቡት አንድ ንጉሠ ነገሥት አጼ ካሌብ እንኳን ፊናስ የተባለውን አሸንፎ ክርስትና እንዲሰፋ ተደርጓል። ከዛ በኋላ የአጼ ገብረ መስቀል ታሪክ አለ። እንግዲህ ከዚህ በኋላ በመካ መዲና 622 ላይ ነብዩ መሐመድ ተነሳ የሚለው ነገር ምናገኝ 622 ማለት ይሄው ክርስቶስ ከተነሳ በኋላ አጼ ገብረ መስቀል በነገሰበት ዘመነ ንግስና በ600 ዓመት አካባቢ ኢትዮጵያ ውስጥ ሕገ ልቦናም ሕገ ኦሪትም ሕገ ወንጌልም ጸንቶ ባለበት ሰዓት ገና ለመጀመሪያ ጊዜ ነብዩ መሐመድ መካ ላይ ተነሳ። ከዛ በኋላ ነው እስልምና ተስፋፍቶ የመጣው። እንግዲህ ይሄ ነገር ያዙልኝና ኢትዮጵያ መቼ መጣ? የመጀመሪያው ሌላ እግረ መንገድ ልንገራችሁ። ነብዩ መሐመድ ከመካ ወደ መዲና በሚፈልስበት ሰዓት 3 ዙር ልጆቹን ወደ ኢትዮጵያ ልኳል። 80 16 እያለ ማለት መጀመሪያ 16 ኋላ 80 ልጁም ጨምራ መታለች። ተቀብሏል። ማን? እስልምና የሚባል ነገር ባልታወቀበት ጊዜ ክርስትናን የተቀበለው ክርስትናን ያስፋፋው። በነገራችን ላይ ሁሉ ስነግራችሁ ካህናትም ነገስታትም ሆኖ ኢትዮጵያን የመሩ በርካቶች አሉ። በዛ ጊዜ ግን ንጉስ አርማሃ ነበር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተቀበለ ክርስትናን የተቀበለ ክርስቶስን በቀዳሚነት ያወቀ ኢትዮጵያን የሚያሳድረው። ኋላ እነሱ ታሪክ አፋልሰው አልነጃሺ ነው ብለው ቢናገሩ የለም አንብቡ ፈልጉ የለም ያልነበረ ኢትዮጵያ ላይ የመራ የእስልምና መሪ የለም በነገስታት ታሪክ። ምክንያቱም ኋላም ስንመለከት የኢትዮጵያን የንግስና ስርዓት ክርስቲያኖች ናቸው ቀጥሎ ሄዱ ለራሳቸው እንዲመች አድርገው ሰሩት። በተቀበልን እኛ ላይ ተነስተው ተናገሩ። ዛሬ ካላንደሩ ይቀየር ስሟ ይቀየር እንዲሁን ጭራሽ ሆኖ ተቀብለናቸዋል አሉ። መቀበል ተቀብለናቸዋል ብሎ ለመናገር እንኳን የታሪክ ማስረጃዎችን እንኳን ማቅረብ አልቻሉም። ሐሰተኛ ታሪክ ግን እያቀረቡ ሲናገሩ የኛው ቤተክርስቲያን ታሪክ አዋቂ ነን ምንል የኛው ቤተክርስቲያን ላይ ለዘመናት ገንዘብ ሆናል፣ ሀብት ሆናል፣ ሞገስ ሆናል፣ ሞራል ሆናል ያስተማረችን አባቶች ሊቃነ ጳጳሳት ጀምሮ እንደየደረጃው ምንድነው የምትሰሩ? ምንድነው የምትናገሩ? መቼ ነው የምትናገሩ? ያልነበረ ታሪክ ነበረ ብለው ሲናገሩ በምክክር ኮሚሽን ይነሳ ብለው ሲነሱ በፌስቡካቸው፣ በዩቲዩባቸው፣ በቲክቶካቸው ሲሰሩ ከሊቃነ ጳጳሳት ጀምሮ እንደየተዋረደ ያላችሁ የቤተ ክርስቲያንን እጅ በልታችሁ ከእጇ በልታችሁ ከምንጯ ጠጥታችሁ እሷ አሳውቃችሁ ሀብት ሞገስ ሆናችሁ እናንተን ከፍ ብታደርግ እናት መች ነው የምትናገሩ? መች ነው የምትነሱ? መች ነው ድምፅ የምትሆናል? ኧረ ተው ግድ የላችሁ፣ ኧረ ተው ተነሱ። ብፁዓን ሊቃነ ጳጳሳት ጀምሮ የገዳማት የአድባራት አስተዳዳሪዎች ገንዘብ ማሳደድ ትታችሁ ቢያንስ የቤተ ክርስቲያን ድምፅ ሁኑ። መረጃውን አዳርሱ፣ ሼር አድርጉ። ቢያንስ ይሄ ከ500 ሺህ በላይ እይታዎች ቢያንስ ይሄ ለታሪክ እንዲቀመጥ ብዙ እይታ እንዲኖረው ፈልጋለሁ። ዝቅ ብዬ ለምናለሁ። ሁሉም ኦርቶዶክስ ከሆነ ያዳርስ። ሁላችሁም